Do you feel the vibes? ዛሬ ስለሌላኛው የተፈጥሮ ህግ ነው የምናወራው እና ብዙዎቻችን ስለዚህ የተፈጥሮ ህግ እናውቃለን። ይሄ law of attraction ስለሚባለው ማለት ነው። ያው the secret የሚባለውን ፊልም አይተን ይሆናል ወይ መጽሐፉንም አንብበን ሊሆን ይችላል። ብቻ የሆነ አይነት እውቀት ይኖረናል ብዬ አስባለሁ። አሁን የተረዳሁት ነገር ግን አሁን እነዚህ ነገሮች ሞርስ ባወኩኝ ቁጥር ይሄ the secret የሚባለው መጽሐፍ ላይ ያለው ኢንፎርሜሽን ጎዶሎ ነገር ነው ማለት ሙሉ ኢንፎርሜሽን አይሰጥምና እንደውም ጭራሽ ከመጥቀም ይልቅ ሚስሊዲንግ ነው፣ ወደ ተሳሳተ መንገድ የሚመራ ነገር ነው ይመስለኝ። ለምን አንደኛ law of attraction ብቻ ዘላቂነት ያለው ለውጥ አያመጣም ማለት ብቻውን አንዱን ህግ ብቻውን በመጠቀምና በማወቅ ይሄ ዘላቂነት ያለው ለውጥ አናመጣም። ሜቢ ቴምፖራሪሊ ላይፋችን የሆነ ሊቀየር ምናምን ለውጥ ልናይ እንችላለን እንጂ ዘላቂነት ያለው ለውጥ ለማምጣት ሁሉንም የተፈጥሮ ህጎች አንድ ላይ በማወቅ ኢንተርኮኔክትድ ስለሆኑ የተያያዙ ናቸውና አንድ ላይ ሁሉንም በማወቅ ነው ለውጥ ዋናው የሚመጣውና አይ ዶንት ኖ ለምን አንዱን ብቻ ከሁሉም መርጠው እሱን ብቻ ለምን እንደነገሩን እኔ ያለ። ሌላ ደግሞ የመጽሐፉ ሐሳብ ፖዚቲቭ ነገሮች ላይ ካተኮረን ራሳችንን ፖዚቲቭ ነገሮች ከነገርን ህይወታችን ይለወጣል የሚለው። ራሳችንን የምንፈልገውን ነገር ስናገኝ ይሄ ቪዥዋላይዝ ስናደርገው ፖዚቲቭ ነገር ራሳችንን ፕሮግራም በቃ ካደረግነው ይለወጣል ህይወታችን ነው ኮንሰፕቱ የመጽሐፉን። የምንፈልገው ነገርን አግኝተን ራሳችን ማየት እና ፖዚቲቭ ነገሮችን ማሰብ ምናምን ነገር ጥሩ ነገር ነው፣ ግን የምንፈልገውን ይሄ ፐርማነንት የሆነ ዘላቂ የሆነ ለውጥ አያመጣም። ምክንያቱም law of attraction ራሱ እንደዛ አይደለም የሚለው መጀመሪያው ማለት ነው። ተመሳሳይ ነገሮች ይሳሳባሉ ነው የሚለው የስበት ህግ። እሱ ምን ማለት ነው? እኛ ያሰብነው ነገር ኦር የፈለግነው ነገር ላይ ፎከስ በማድረጋችን ብቻ አይደለም የምንፈልገው ነገር የሚመጣው፣ እኛ የሆነው ነገር ነው ወደ ህይወታችን የሚመጣው። ምክንያቱም ፍሪኩዌንሲ ነው ሁሉም ነገር አይደለ? እኛ የያዝነውን ፍሪኩዌንሲ ነው ማምጣት የምንችለው ወደ ህይወታችን እንጂ እኛ ማንነታችን ኔጌቲቭ ፍሪኩዌንሲ ሆኖ እኛ ለትንሽ ጊዜ ፖዚቲቭ ነገር ስላሰብን ብቻ ይሄ ከዛ ፍሪኩዌንሲ ከፖዚቲቭ ፍሪኩዌንሲ ጋር ማች አደረግን ማለት አይደለም። it takes time ብዬ አስባለሁ ከዛ ለመውጣት። ምክንያቱም የሆነውን ነው ወደ ህይወታችን የምናመጣው እንጂ ያሰብነው የፈለግነው አይደለም የሚመጣው። እኛ የሆነው ነው ወደ ህይወታችን የሚመጣው ማለት እኛ የሆነው ማለት ስለ ራሳችን ያለን እምነት፣ ውስጣችን ሁሉ ጊዜ የሚሰማን ስሜት እና ደግሞ ያው በጭንቅላታችን የምናስበው ሐሳቦችን ያካትታል ማለት ነው። እነዚህ ሶስቱ ነገር የሶስቱ ድምር ማንነታችን ይሆናል። ፐርሰናሊቲ ማንነት ስለሚሆን እሱ ማንነት ነው የሚያመጣው ይሄ whatever it is አትራክት የሚያደርገው ነገር ያን ነው። ስለዚህ እሱ ማንነታችን ነው ውጪ ላይ ኤክስፒሪየንስ የምናደርገውን ህይወት ዲተርማይን የሚያደርገው ማለት ነው። ምን ማለት ነው? ይሄ ማንነታችን ነው አትራክት የሚያደርገው በቃ ኤኒቲንግ ወደ ህይወታችን የሚመጣውን ነገር ጥሩም ይሁን መጥፎም ይሁን መንፈልገው ይሁን ማንፈልገውን አትራክት የሚያደርገው ያ ማንነት ነው። ያ ማንነት ካልተቀየረ ውጪ ላይ ኤክስፒሪየንስ የምናደርገው ነገር አይቀየርም። አሁን ለምሳሌ ገንዘብ ከሆነ የምንፈልገው ህይወታችን ውስጥ እነሱ the secret ላይ ያሉት ሰዎች እንዳሉት ስለ ገንዘብ ያለንን አመለካከት መቀየር አለብን። ኦፍ ኮርስ ግማሽ ነው ትምህርቱ እያልኩ ያለሁት፣ ግን ሌላም መቀየር ያለብን ስለ ራሳችን ያለን አመለካከት ነው ከገንዘብ ጋር በተያያዘ ማለት። አሁን ለምሳሌ እኔ ደሃ ነኝ የሚል አይደንቲፊኬሽን ማንነት ካለኝ አሁን እኔ ስለ ገንዘብ ያለኝን አመለካከት ዘላለም ብቀይር እኔ ደሃ ነኝ በሚል ማንነት ስለሆነ ገንዘብን አፕሮች የማደርገው አይመጣም ወደ እኔ። ምክንያቱም ተመሳሳይ የሆኑ ነገሮች ናቸው ቢሳሳቡት አይደለ? law of attraction እንደዛ ነው የሚለው። ስለዚህ እኔ ደሃ ነኝ የሚል ማንነት ኖሮኝ ገንዘብ ወደ እኔ አይመጣም፣ ምክንያቱም ተመሳሳይ አይደለንም። ስለዚህ ተመሳሳይ ሌቭል ላይ ፍሪኩዌንሲ ላይ እንድንሆን እኔ መጀመሪያ ራሴን እኔ ሀብታም እንደሆንኩኝ ራሴን ለራሴ ያለኝን ማንነት እምነት መቀየር አለብኝ። ከዛ በኋላ ያንን ፍሪኩዌንሲ ኤክስተርናል ሪያሊቲ ማች ለማድረግ አትራክት ያደርግልኛል ገንዘብ ማለት ነው። እኔ ሀብታም ነኝ የሚለውን ማንነት ለመፍጠርና እኔ ሀብታም ነኝ ብዬ ለማመን
የግዴታ ገንዘብ ማግኘት አይጠበቅብኝም። ምክንያቱም አንድ መረዳት ያለብን ነገር ሀብት ማለት ገንዘብ ብቻ አይደለም። አጠቃላይ ሁሉም ነገር ኢነርጂ ነው። ኢነርጂ ደግሞ ከበቂ በላይ አለ። እሱን ኢነርጂ ወደ ሆነ ነገር መቀየር ብቻ ነው የኛ ስራ እንጂ ስላልቀየር ነው አሁን ወደ ገንዘብ መቀየር ከፈለግን ያንን ኢነርጂ ወደ ገንዘብ ስላልቀየር ነው፣ ወደ ጤና ወደ መንፈልገው ነገር ኢነርጂውን ስላልቀየር ነው እንጂ ኢነርጂ ከበቂ በላይ ለሁሉም ሰው በቅቶ የሚተርፍ ኢነርጂ አለ። ሀብት ደግሞ ኢነርጂ ነው። ስለዚህ እኔ ሀብታም ነኝ የሚል ማይንድ ሴት ለመፍጠር ግድ ገንዘብ ብቻ አያስፈልገንም። የጤና ሀብታም ነን በህይወት መቆየታችን ብዙ ነገር አለ። እኛ ብንፈልገው ደሃ ነኝ የሚለውን ቃላት እንድንጠቀም የማያደርጉ ነገሮች ህይወታችን ውስጥ አሉ እና በቃ ሀብታም ሰው ስለራሱ ሊያስበው የሚችለውን ነገሮች እናውቃለን አይደል? አንድ ሀብታም ሰው ራሱን ሊያስበው የሚችለውን ነገር ምንድነው ብለን አስበን እሱን ነገር ራሳችንን ዝም ብለን እናስበው። ምንም ኢዳዝም ማተር ግድ ኤክስተርናል ሪያሊቲ ውጪ ላይ ማየት አይጠበቅብንም። እሱ ውጤት ነው። ስለራሳችን ባለን አመለካከት ለውጥ ወይም በማንነት ለውጥ የሚመጣ ውጤት ነው እሱ። ሎው ኦፍ አትራክሽን እኛ የሆነው ነገር ነው ወደኛ የሚያመጣው እንጂ የምናሳድደው ከሆነ ወደኛ አይመጣም። ስለዚህ እዛ የማሳደድ ሜንታሊቲ ውስጥ እንዳንገባ ነው መጀመሪያ ይሄ ነገር ያለኝ ሰው ነኝ አይነት አቲቲዩድ ኦር ማንነት መፍጠር ያለብን። አለበለዚያ አትራክት ሳይሆን የምናደርገው መሳብ ሳይሆን የምናደርገው ማሳደድ ይሆናል። ምናሳድደው ደግሞ ከሆነ ምንድነው የሚያሳየው? የለኝም የሚል ሰብኮንሺየስ እምነት ያሳያል ማለት ነው። ስለዚህ የለኝም ከሚል እምነት ደግሞ ማጣት ነው የሚመጣው ማለት ነው። ምክንያቱም የስበት ህግ የሚለው ነገር ተመሳሳይ ነገሮች ነው የሚሳሳቡት ነው የሚለው። ስለዚህ የለኝም የሚስበው ነገር የለኝም ነው ማጣትን ነው ማለት ነው የሚስበው። እኛ ሄደን የምንፈልገው እየሄድን የምናባረረው የምናሳድደው ለማግኘት አሳደን የምናገኘው አይነት ስሜት ውስጥ ካለን አይመጣም። እኛ ይመጣል ወደኔ ብለን ፈታ ብለን ስንቀመጥ ነው የሚመጣው እንደውም ማለት ነው። እንደዛ ነው አትራክሽን ማለት መሳብ ነው እንጂ መሄድ አይደለም። እና ገንዘብ ፍለጋ የምንወጣ ከሆነ ፍቅር ፍለጋ የምንወጣ ከሆነ ይሄ ሎው ኦፍ አትራክሽን አይደለም። የለኝም ከሚል ማይንድ ሴት ነው እየተነሳ ያለ ነው። ፍለጋ የምንፈልግ ከሆነ የለም ከሚለው አስተሳሰብ ስለምንነሳ እሱ አይሰራም። እንደዛ አይሰራም ሎው ኦፍ አትራክሽን። አለኝ በቃ ሁሉም ነገር ወደኔ ይመጣል። I don't chase I attract የሚባል ነገር አለ። እንደዛ ብለን ራሳችንን ቶታሊ ምናምን ከሆነ ያ ነገር ወደኛ ይመጣል። like trust me። አሁን አንድ ሰው በጣም ደሃ ሆኖ ተቸግሮ ምናምን ሲሰቃይ ካየንና ከዛ ደግሞ በተቃራኒው ሌላኛው ደግሞ ፈታ ብሎ በቃ ሌላ ሀብታም ሆኖ እንደፈለገ ሲኖር እናይና አንድ አካባቢ ላይ ከዛ በኋላ ህይወት ታዳላለች ምናምን እንላለን። ግን ህይወት አታዳላም፣ በጣም ፌር ናት። እና እኛ እሱን አለመረዳታችን ነው ችግሩ። ይሄ ሰውዬ ሀብታም ነውና በቃ ሞር ገንዘብ ልስጠው፣ ይሄኛው ደግሞ ደሃ ስለሆነ ልፈትነው ምናምን ነገር የሚል ህግ የለም። ሆነስሊ ማለት ሀብታሙ ላለው ይጨምርለታል የሚባል አባባል አለ። እሱ እኮ የመጣው ሀብታሙ ሰውዬ አለኝ ብሎ ስለሚያስብ ነው። ምንም ሌላ የተለየ ነገር የለም። እኔ ሀብታም ነኝ እኔ አለኝ ብሎ ስለሚያስብ መቼም የለኝም የሚል አስተሳሰብ ጭንቅላቱ ላይ አይመጣም። ሲጀመር ማንነቱ አለኝ ከሚል ላይ ነው። ኦሬዲ አለው ብሎ ስለሚያስብ ስላለው ያሌለው ግን አለኝ ብሎ ለማሰብ በጣም ከባድ መንገድ ይሄዳል። ሩቅ ነው የሚሆንበት። ገና በአይኑ ስለማያየው ህይወቱ ላይ ስለማያየው አለኝ ብሎ ለማመን ስለሚከብደው ነው። ሪች ዳድ ፑር ዳድ የሚባል መጽሐፍ ካነበባችሁ ሀሳቡ እሱ ነው። ሀብታም ቤተሰብ ውስጥ ያደገው ልጅ ሁሉ ጊዜ ገንዘብ እንዳለ ነው የሚያውቀው። በቃ ይሄ አእምሮ ላይ ተቀርጸው ሁሉም ነገር አግኝቶ ስለሚያድግ አለኝ በሚል ማንነት ስለሚያድግ ወደፊትም ይኖረዋል። ግን አሁን ሀብታም ቤተሰብ ውስጥ አድጎ ምናምን እኮ ደሃ የመሆን ቻንሱ እኮ በጣም ትንሽ ነው። ብዙ ሰው እሱ እኮ ገንዘብ ስላላቸው አይደለም፣ ጀስት ገንዘብ ቢጨርስም ቢያጠፋም እንዳለው ስለሚያስብ ይመጣል ወደሱ ገንዘብ ሁሌ። ግን ደሃ ቤተሰብ ውስጥ ደሃ ነን እኛ እኮ ምንም የለንም ምናምን እየተባለ ያደገ ልጅ ግን ለመቀየር ከዛ ማይንድ ሴት ወጥቶ ወደ አለኝ ወደሚል ማይንድ ሴት ለመቀየር በጣም ጊዜ ስለሚፈጅበት ነው በብዛት ደሃ ሊሆን የሚችለው። ስለዚህ ተፈጥሮ አታዳለም። ይሄ ሰውዬ ሀብታም ነውና ብር ልስጠው፣ ይሄ ሰውዬ ደሃ ነው ስለዚህ አልሰጠውም ምናምን የሚል ነገር የለም። እኛ ራሳችን ህጉን ተረድተን ከተጠቀምነው
እኔ ሀብታም ነኝ የሚል ማንነት እኔ በቃ በደንብ ከያዝኩ ሁሉ ነገር አለኝ የምፈልገውን ነገር ማግኘት የምችል ሰው ነኝ የሚል የእውነት ከውስጥ ማንነት ካለኝ ያ ነገር ከመፈጠር ወደ ኋላ አይልም። ምክንያቱም ሎው ኦፍ አትራክሽን ተመሳሳይ ነገሮች ይሳሳባሉ ነው የሚለው። ድሃ ነኝ የሚል ማንነት ገንዘብ ሊስብ አይችልም። ሀብታም ነኝ የሚል ማንነት ነው ገንዘብ ሊስብ የሚችል። You feel the